ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል የዋላ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰብስክራይብ እና ላይክ በማድረግ ጀምሩ። እዚህ ጋር የቀኑ ሊን እንግዲህ ከሞላ ጎደል በጥቂቱ ላሳያችሁ በሚለው ነው። አንድ 4 ድንች አውጥቼ በዚህ መልኩ እየላጥኩኝ ነው። ድንች ቺፕስ ለመስራት ማለት ነው። የድንች ቺፕስ ለመስራት በተለይ አሁን ደግሞ እየተከለከለ ነው፣ ለጤናም ጥሩ አይደለም፣ ኬሚካል ምናምን እየገባበት ነው እየተባለ የፋብሪካ ምርቶች የታሸጉ ምግቦች እየተከለከሉ ስለሆነ እስኪ እንግዲህ ልስራ ብዬ ነው። በነገራችን ላይ እውነት ለመናገር በጣም ነው የወደድኩት ቤት ውስጥ የሚሰሩትን ነገሮች አብዛኛውን ከነጣሙ በዛ ላይ ኮንፊደንስም አላችሁ። ምክንያቱም በተለይ ያው ዘይት አይደለም የፋብሪካ ወይም የእንትን ይቅርና የተለያየ ኬሚካል የሚደረግበት ይቅርና መንገድ ላይ ራሱ የሚሸጡ ድንቾች ምናምን ቺፕስ አለ መብላት። ምክንያቱም ዘይቱን ለብዙ ቀን የሚጠቀሙትኝ እና ለጨጓራ ለአንዳንድ ነገር ያጋልጠናል ማለት ነው። እዚህ ጋር ድንቼን ላጥኩኝ፣ አጠብኩ፣ በስሱ እንደዚህ ከታተፍኩኝ ማለት ነው። መጨረሻው ላይ ትንሽ ያስቸግራል፣ ግን ግዴታ ክብ መሆን የለበትም። መጨረሻው ጋር ቢሰባበርም ዋናው ስስ ይሁን። ቺፕስ ደግሞ እንደዚህ ሲሆን ነው ደግሞ ቺፕስ የሚባለው። ሲሰባበር ምን ሲል ዋናው ቃ ማለቱ ጣዕሙ ምናምን ነው። ይሄ ልስልስ አለ ማለቱ ጥፍ ዘርጋ ማለት የለበትም። ከሽ የሚል ሲሆን በጣም ደስ ይላል። ማረር የለበትም። ጎልድ ከለር በቃ ቆንጆ ከለር ሲሆነው ጣዕም አለው። ደግሞ ቤት መሰራቱ ራሱ በንጹህ ዘይት እንደዚህ ታጥቦ ምናምን የምንሰራው በጣም ጣዕም አለው። አንድ ድንች ደግሞ ለአንድ ሰው ይሄ በስሱ እንዲህ ሲከተፍ ከበቂ በላይ ነው። እና ድንቹን አጥቤ እንደዚህ በስሱ ከታትፌ ጨረስኩኝ። በረዶ ጣል አድርጌበታለሁ። በረዶ ያረኩበት ምክንያቱ ውሃ ውስጥ ከዘፈዘፍኩትኝ እንዳይጠቁር ብዬ ውሃ ውስጥ ከዘፈዘፍኩት ውሃ ያዝላል። ለዛ በረዶ ግን ቀስ እያለ ነው እንትን የሚለው የሚቀልጠውና አያጠቁረውም ማለት ነው። ይሄንን ደግሞ ድንች ሁሉንም በአንድ ዘይት ውስጥ አላደርገውም። ቢያንስ 3 እና 4 ጊዜ ነው መጥበስ ያለብኝ ቃንዲል። እንደዛ ነው ማድረግ ያለብኝና አንዱን እስከማውጣ ድረስ የቀረው ወንፊት ላይ ያለው ማጥለያ ላይ ያለው ሊጠቁር ይችላልና እንዳይጠቁር በረዶ አደረኩኝ እንጂ ሌላ እንትን የለው ማለት ነው። በዚህ መልኩ አጸዳዳሁኝ ምናምን። ዘይቱ ላይ መጀመሪያ በመከትፍበት ሰዓት ዘይት ጥጄ ነበርና የተወሰነውን ቺፕስ ዘይት ላይ አደረኩ። ከጎኑም ደግሞ በነገራችን ላይ ሳምቡሳ እየጠበስኩኝ ነበረ። ሳምቡሳው ቀድሞ ወጣ ደረሰ። ታዩት ከለሩ ራሱ እንዴት ደስ እንደሚል እና ድንቹን እየሄድኩ እያማሰልኩ ሳምቡሳ እያወጣሁኝ እያስተካከልኩ የሚሞቅ ነገር ካለ እያሞኩኝ እየገለበጥኩ ምናምን ነው በቃ ይሄ ቪዲዮ የተሰራው ማለት ነው። እና በዚህ መልኩ በዚህ መልኩ ሳምቡሳዬን ጨረስኩኝ። ቺፕሱም እየደረሰ ነው። እንደውም ያው ወጥቷል። ትንሽ እየጨው አደረኩኝ። ሌላም ዘይት ላይ ያለ ቺፕስ አለ። ይሄ ብቻ አይደለም፣ ብዙ ነው። በነገራችን ላይ ሲከተፍ ብዙ ነው እንዳልኳችሁ ነው። ለአንድ ሰው አንድ ድንች በስላይሱ ከበቂ በላይ ነው። እና እንደዚህ በዚህ መልኩ ቺፕሱንም አወጣው። ደስ አይልም ከለሩ ራሱ የእውነት ጣሙ ብታይ ከሽን የሚለው በቃ እንዴት እንደሚጥም። እዚህ ጋር ሩዝ ነው በቃ እንዳልኳችሁ ነው። የሚሞቅ ነገር እያሞኩኝ እያገለዋበጥኩኝ እየወሰድኩ እየመለስኩ ምናምንና እኔ ብቻ አይደለም ሌሎች ልጆችም አሉ። በእንደዛ መልክ ነው እየሰራን ያለ ነው። እና ለማንኛውም የቀኑ ይሄንን ይመስላል። ሰብስክራይብ፣ ሼር ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። አበረታቱኝ። ያው ከሞላ ጎደል የቀኑ በጥቂቱም ቢሆን ላሳይ በሚለው ነው። አመሰግናለሁ።